ሰላም ጤና ስጥልን። እንዴት ናችሁ? ሰላም ነው? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ እስቲ የዶሮ ሰንዱች በቶርቴላ ኩብስ እናየዋለን። በመጀመሪያ ያው ዶሮዬን በዘይት እጠብሳለሁ። እኔ ብዙ ስለምጠብስ ያው እናንተ በሚበቃችሁ ኃይል መጥበስ ትችላላችሁ ማለት ነው። እንደ ቤተሰቡ ነው የሚወስነው። ስለዚህ በዚህ መልኩ እጠብስና ይሄ እስከሚበስልልኝ ደግሞ ወደ ሌላ ስራው እገባለሁ ማለት ነው። ለዚህ የሚሆን ግብአት አዘጋጃለሁ። ስለዚህ ይሄ እስከሚበስልልን ወደ ሶሱ እንገባለን። ክቸብ፣ ማይነስ፣ ከርዳ ይሄንን አንድ ላይ ቀላቅዬ ከስር ሶሱን የምቀባው ማለት ነው። እሺ በዚህ መልኩ ቀላቅዬዋለሁ። ካርዳይን ጨምሬበት ስለዚህ ቀላቅዬ ጨርሻለሁ። አሁን እስቲ ዶሮዬ ደግሞ መብሰሉን ቼክ አደርገዋለሁ። ገልበጥ ገልበጥ አደርግና ደግሞ ወደ ሌላኛው ስራ ሄዳለሁ። ለዚሁ ራሱ የሚሆን ነውና ስለዚህ ሰላጣ ጥብ አድርጌዋለሁ። አጥቤው ከተፍኩኝ። ከዛ ዶሮዬን ደግሞ አወጣዋለሁ። በአሁን በስሎልኛል ማለት ነው። በዚህ መልኩ ዘይቱን በደንብ አድርጌ ጠንፈፍ አድርጌው አወጣዋለሁ። ከዛ እከትፈዋለሁ ማለት ነው። ከዛን ቶርቴላ ኩቡዝ የተዘጋጀ ነበረ፣ እሱን አመጣሁኝ። ትንሽዬ እሳት ላይ መጥበሻ አርጌ ሞቅ አደርገዋለሁ። ምክንያቱም ስጠቀልለው ትንሽ ደረቅ ይመል ባህሪ ስላለው አይታዘዝልንም ማለት ነው፣ ይሰባበራል። ስለዚህ ሲሞቅ ደግሞ ትንሽ ልስልስ ስለሚል እንደፈለጋችሁ መጠቅለል ትችላላችሁ ማለት ነው። ያው በመጀመሪያ ትንሽ ሞቅ አድርጉት በመጥበሻው ላይ። ከዛን ሶሱን ቀበን። በዚህ መልኩ ሶሱን አለማብዛት ትችላላችሁ፣ እንደ ፍላጎታችሁ ነው። ከዛን የተከተፈውን ዶሮዬን አደረኩበት። ዶሮዬን አደረኩ። ከዛ በኋላ ቺፕስ፣ የተጠበሰ ቺፕስ ነበረ፣ ቺፕስ አደረኩበት። ከዛን የተከተፈ ሰላጣ እሱን አረኩበት፣ ከስ ማለት ነው። ከዛን ጁብን ሞዘሬላ ሁለት ቦታ አካፈልኩኝ፣ ምክንያቱም ለሁለት ስለምቆርጥ ማለት ነው። ስቆርጥም እንዲመቸኝ። ስለዚህ በዚህ መልኩ ጠቅለል አድርገዋለሁ ማለት ነው። አይፈታም ብትወረውሩትም ማለት ነው፣ እሳቱ ላይ አንዴ ሞቅ ካለ። ስለዚህ በዚህ መልኩ መጥበሻው ላይ ዙብደ ረጨዋለሁ። ያው ትንሽ ከለሩን እንዲቀይርልኝ አለመርጨት ትችላላችሁ፣ ፍላጎቱ ከሌላችሁ ማለት ነው። በዚህ መልኩ እንገለባብጠዋለን። ያው ቡኒ እስከሚሆንልን ከለሩ ያምራል፣ ምክንያቱም አሁን የተረጨው ዘይት ያሳምራል ከለሩ ማለት ነው። በዚህ መልኩ ጨረስኩኝ ማለት ነው። ስለዚህ አውጥቼ እቆርጠዋለሁ ማለት ነው ለሁለት። ቅድም ልክ ጁብን ሙዘሬላው እንዳረኩት ይኸው በዚህ መልኩ ቆርጬዋለሁ። በጣም ነው የምጥመው። ከወደዳችሁ ፎሎ፣ ሰብስክራይብ አድርጉኝ፣ ላይክም